ክርስቶስ የስሙ ትርጉም ይህ ሲሆን መልእክቱን የተቀበሉ ተቀባዮች አይሁዶችም አለው። ሰብአ ሰገል ሥጋ ስላለ ግን ብዙ ሰዎች ሲናገሩ መልእክቱ ለአይሁዶች ብቻ ሳይሆን ለዓለም ሁሉ ነው። ለዓለም ሁሉ ነው። ዓለምን ሁሉ ይጨምራል የሚል ነው። የመልእክቱ ዋና ሐሳብ መሲህ የተባለው ክርስቶስ በአይሁዶች ዘንድ እንደሚመጣ እና እውነተኛ መሲህ እንደሚመጣ እውነትን ማስረገጥ ነው ዋናው ነገር። የዛሬው የስብከቴ ዋና ርዕስ ቤተክርስቲያናችን የሰጠችው ዋናው አስታራቂያችን በሚል ሐሳብ ነው። ምናልባት አስታራቂያችን የሚለውን ሐሳብ ሲናገር እዚህ ውስጥ ሽማግሌዎች የሆናችሁ ሰዎች ልትኖሩ ትችላላችሁ። ሁለት ሰው ተጣልቶ ሁለቱም ግለሰብ ለማስታረቅ በመሃል ቁጭ ያላችሁ ሰዎች ልትኖሩ ትችላላችሁ። ስታስታርቁ ብዙ ነገር ብዙ ድርድር ውስጥ ገብታችሁ ነው የምታስታርቁት። ሁለቱም ግለሰቦች ደግሞ አቤቱታውን ያቀርባሉ። አቤቱታውን ከሰማችሁ በኋላ አንዱ ጥፋተኛ ሌላው ግን ንጹሕ ላይሆን ይችላል። ትንሽ ይሻላል የምትሉትን ነው በሰው ዘንድ የምታገኙት። እኔ አስታራቂ ሆኜ ሽማግሌ ሆኜ ቁጭ ብዬ አይቻለሁ እና ሰምቻለሁ። ሁለቱ ግለሰቦች ሲናገሩ አንዱ ከበደለ ሌላው ሲበድል የአንዱ 10% የአንዱ 100 ሲሆን ነው 100 የበደለውን ጥፋተኛ የምንለው። መጽሐፍ ቅዱስ ላይ ስንመጣ ግን እግዚአብሔርና እኛ በምናይበት ጊዜ የኛው በደል 100 ነው፣ የእግዚአብሔር ግን ምንም የሌለ ባዶ ነው። ስለዚህ በዚህ መካከል እግዚአብሔርንና እኛን ለማስታረቅ ማን ገባ የሚለውን ጥያቄ ይዘን እንዴት በጣም ስብከቴ ግልጽ ይሆናል ብዬ እናገራለሁ። እግዚአብሔርና ሰው በምንም ተለያይቶ ወይም ተጣልቶ እርቅ ሳይኖር መቀጠል በጣም ከባድ ነው። እኔና እግዚአብሔር ሳንታረቅ መጓዝ ከባድ ነው። እግዚአብሔርና እናንተ ሳትስማሙ በአንድነት መንገድ መሄድ፣ በአንድነት መጸለይ፣ በአንድነት ማመስገን፣ በአንድነት እየሄዳችሁ ደግሞ አስረት መክፈል ራሱ በጣም ከባድ ነው። ሁለት ሰው መንገድ እየሄደ የማይስማማ ከሆነ ያልታረቀ ከሆነ አይነጋገሩም፣ መንገዱም ደግሞ አያልቅም። ስለዚህ ከጌታ ጋር ተስማምተን መሄድ ለማንም አስፈላጊ ነው፣ ለማናችንም ማለት ነው። ከማን ጋር ነው የሚለውን ሐሳብ ስናይ በዚህ ሐሳብ ላይ አንድ ነገር አስቀምጫለሁ። ከእግዚአብሔር ጋር ማንና ማን ነው የተጣሉት? ጥላቻ የተፈጠረው በማንና በማን ነው የሚለውን ነገር ስናይ በሰውና በእግዚአብሔር መካከል ነው። ሰው ምን አይነት ሰው ነው የሚለውን ነገር ስንወስድ ሰው ሰነፍ ነው። እግዚአብሔርንና ሰው ያጣለው ነገር ስንፍናና ታማኝነት ጉድለት ነው። አንደኛ ስንፍናና የታማኝነት ጉድለት እግዚአብሔርንና ሰው ያጣላል። እግዚአብሔር ከሰነፎች ጋር ይጣላል። ታማኞች ከማይሆኑ ሰዎች ጋር እግዚአብሔር ይጣላል። ስለዚህ ጥላቸው በዚህ ነው። ከቁጥር 25:14 እስከ 23 ስታነቡ፣ ሁለተኛ ደግሞ የተባለውን የማያደርግ ሰው ከእግዚአብሔር ጋር ይጣላል። አድርግ የተባለውን የማያደርግ ሰው፣ ፈጽም የተባለውን የማይፈጽም፣ ኑር እንደተባለ የማይኖር ሰው ከእግዚአብሔር ጋር በፍቅር መቀጠል አይችልም። ሶስተኛ ደግሞ እንደተጠበቀ የማይኖር ሰው ክርስትናውን ጌታን ልክ እንደተቀበለ ጌታን ተቀብያለሁ ከጌታ ጋር ይኖራለሁ ብሎ መጀመሪያ ቃል ኪዳን በገባለት መሰረት የማይኖር ከሆነ እግዚአብሔር ከዚህ ሰው ጋር ይጣላል የሚለውን ሐሳብ ነው። እግዚአብሔር ደግሞ ለኛ ስንት ነገር ሰጥቷል የሚለውን አንድ ዶክተር 4 ነገር አስቀምጧል። አንድ ዶክተር እግዚአብሔር ለኛ ስንት ነገር ነው ያስቀምጠው የሚለው ነገር 4 ነገሮችን አስቀምጧል። አንደኛ መመሪያ እንዲሆንልን ቃሉን ሰጠ እግዚአብሔር። ክብር ለጌታ ይሁን። መመሪያ እንዲሆንልን ምንም እንደነሰጠ ቃሉን ሰጠ። እስቲ ድምጾቻችሁን ከፍ አድርጉና ቃሉ ለኔ በሉ እስቲ። ቃሉ ለኔ መመሪያዬ ነው በሉ እስቲ። አሜን አሜን። ለክርስቲያን የእግዚአብሔር ቃል መመሪያ ነው። ስለዚህ ለኛ መመሪያ ነው። በዚህ ቃል መሰረት ነው የምንኖረው። አንቀጽ ነው፣ ሕግ ነው፣ ትእዛዝ ነው። አድርግ የተባለውን እናደርጋለን፣ አታደርግ የተባለውን አናደርግም። ስለዚህ እግዚአብሔር መመሪያ እንዲሆንልን ቃሉን ሰጠ አሉ። ሁለተኛ ደግሞ ምን ሰጠ እግዚአብሔር የሚለውን አሸናፊዎች እንድንሆን ኃይሉን ሰጠ።
ክብር ለጌታ ይሁን። አሁን እኔ በጌታ አሸናፊ ነኝ። እስቲ እጆቻችሁን ከፍ አድርጉና እኔ በሉ እስቲ በጌታ አሸናፊ ነኝ በሉ እስቲ። አሜን አሜን። አሸናፊዎች እንድንሆን ደግሞ ኃይሉን ሰጥቷል። ኃይል ተቀብለናል። የተኛውንም የአጋንንትን ኃይል ማሸነፍ እንችላለን። እግዚአብሔር ሰጥቷልና። አሁን ከኛ አቅም የሰይጣን አቅም ይበልጣል። አሁን ከኛ አቅም የሰይጣን አቅም ይበልጣል። አገርም ሁሉ በአንድ ደቂቃ ሊደርስ ይችላል። እኔ ግን ሉሲ እዚህ ቁጭ ካልኩበት በባጃጅ ነው እስከመናራ የሚሄድ። ሰይጣን ግን ባጃጅ አይፈልግም፣ መኪና አይፈልግም፣ አይሮፕላን አይፈልግም። የትም ደርሶ ቶሎ መመለስ አቅም አለ። ደግሞ ሰይጣን ባልተከፈተው በር መግባት ይችላል። እኔ ግን በሩ ካልተከፈተ መግባት አልችልም። ሰይጣን ገበያ ጠቅላላ ሊበጣብጥ ይችላል። እኔ ውስን ቦታ ሊበጣብጥ ይችላል። ስለዚህ ከኔ አቅም በላይ የሰይጣን አቅም በላይ ነበር። የሰይጣንን አቅም እንዲያሸንፍ እግዚአብሔር ኃይሉን ሰጠ። አሜን ሃሌሉያ። ስለዚህ ይሄ ኃይል ለኛ ጠቃሚ ነው። እግዚአብሔር የሰጠ ዋና መሳሪያችን ነው። ክብር ለጌታ ይሁን። ሶስተኛ ነገር ደግሞ ምንድነው? እንድንመስለው ደግሞ ባህሪውን ነው የሰጠን። ስለዚህ ክርስቶስን መምሰል ነው ዋናው የቤተ ክርስቲያናችን የደቀ መዝሙርነት ግቡ። ክርስቶስን መምሰል ነው። ጌታን ከተቀበላችሁ ወደ ቤተ ክርስቲያን ከመጣችሁ የቤተ ክርስቲያንን ዳንነት ትምህርት ከተማራችሁ በዚህ መታደስ ትምህርት ቅዱስ ቁርባንን እየተቀበላችሁ እያገለገላችሁ እየሄዳችሁ የመጨረሻው ግን ደቀ መዝሙር ከሆናችሁ ክርስቶስን መምሰል። አሜን አሜን። ደግሞ እንድንመስለው ምኑን ሰጥቷል? ባህሪውን አለ። ሶስተኛ ደግሞ እንድናገለግለው ስጦታ ሰጥቷል። ክብር ለጌታ ይሁን። ስጦታ አለኝ የምትሉ ሰዎች እግዚአብሔርን ለማገልገል መድረከው ለከዘመሪም ታኔ አስረቱዊም ይህን ስጦታ ተከመን በከረቱዊም ምጽዋቱዊም ሄጌ ወጣውን ይታንሲም አምባማዱ ወይኮም ሐራቂም ቃይዲሲም ስጦታ ተከመን እንጂማለ ከፍ አድርጎ ስጦታ አላችሁ ሰዎች ስጦታ እግዚአብሔር የሰጠ ስጦታ ያላችሁ ሰዎች እስቲ ከፍ አድርጉና ስጦታዬ በሉ እስቲ ለኔ የተሰጠኝ በሉ እስቲ እንዲያገለግል ነው በሉ እስቲ። አሜን አሜን። እግዚአብሔር እንድናገለግለው ስጦታ ሰጥቷል ብለው አራቱንም ሐሳብ አስቀምጧል። ከዚህ ግን ለኛ እግዚአብሔር ከሰጠው ነገር መመሪያው ዋናው መጽሐፍ ቅዱስ ነው። እግዚአብሔር ዛሬ ይህንን መልእክት ሳይሆን የሰው ልጅ እንድኖርበት ዘንድ ትእዛዝ ሰጥቷል። እግዚአብሔር ከእግዚአብሔር ጋር ታርቀን እንድንኖር እግዚአብሔር ትእዛዝ ሰጥቷል። ትእዛዝ በሰጠው መሰረት ነው የምንኖረው። አንድ ሰው ትእዛዙን የማይጠብቅ ከሆነ በፍርድ ቤት ይከሰሳል፣ ይታሰራል፣ ይቀጣል። 4 ወር ዕድሜ ሞት እስከዛ ይፈረድበታል ማለት ነው። ስለዚህ በተሰጠው ትእዛዝ መሰረት የማንኖር ከሆነ ከእግዚአብሔር ጋር ተጣልተናል ማለት ነው። እግዚአብሔር መጀመሪያ ለአዳም እግዚአብሔር ትእዛዝ ሰጠ። እግዚአብሔር ሰውን ፈጠረ ይላል። በ6ኛ ቀን ሰውን ከፈጠረ በኋላ ለአዳም ዝም አላለም። እግዚአብሔር ትእዛዝ ሰጠ። ከዚህ ሁሉ ብላ ከዚህ ግን እንዳትበላ በበላህበት ቀን ሞትን ትሞታለህ። ይህ ነው እግዚአብሔር የሰጠው ዋናው ትእዛዝ። በዚህ አዳም ይህን ትእዛዝ መጠበቅ ሲገባ ትእዛዙን አልጠበቀውም። አዳም አፈረሰው። ስለዚህ አዳም ከእግዚአብሔር ጋር ተጣለ፣ ከእግዚአብሔር ተለየ። አትብላ ያለውን ነገር በላ፣ ወደ ዓለም ኃጢአት ገባ። በአዳም ምክንያት በደለኞች ነን። በአዳም ምክንያት በብሉይ ኪዳን ዘመን የነበሩ ሰዎች በደለኞች ናቸው። በአዳም ኪዳን ምክንያት እስከ ዛሬ ድረስ ያለን ሰዎች አዳሞች ነን። እግዚአብሔር የሚለውን ነገር የማንጠብቅ የማናደርግ፣ ትእዛዙን የምናፈርስ ሰዎች ነን። ስለዚህ አዳም ምንድን ነው ብለን ስናይ አዳም ሰነፍ ነው። አዳም ታማኝ አይደለም። ታማኝነት ማለት አድርግ የተባለውን ማድረግ ነው። አታደርግ የተባለውን አለማድረግ ነው። አዳም ሰነፍ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን ነገር የዘነገ ነው አዳም ደግሞ የዓለምን ጥበብ ነው የፈለገው። በምድር መኖርን ነው የፈለገው። አትሞትም የተባለውን አታላዩን ድምፅ ነው የሰማ። መጽሐፍ ቅዱስ ሲናገር በምሳሌ ምዕራፍ 26 ቁጥር 1 ላይ ለሰነፍ ሰው ክብር አይገባም። ለማን? ለሰነፍ ምን አይገባም? ክብር አይገባም።
ገደና የሆነሽ ነካ ቃዊ ኪለኪ ሎምበሰው ቃዊ ኪለኪ ሎምበሰው ለሰናፍ ምን አይገባ ክብር አይገባ ይሄ ዮራ ያከበረው ካጃ ጆጆ ኢቲታ ቆይቶኮ ሀራ ዱቆኮ ገዳ ያኮበ ገሮኮ ወጫ ያኮበ ወጮኮ ታኪ ያኮበ ጎ ታኪኦኮ ሁሉ ያኮበ ሁሉ አለ ለሱ ቢለለ ክብር የለም ይላል መጽሐፍ ቅዱስ። ስለዚህ ለሰነፍ ክብር አይገባም ይላል የእግዚአብሔር ቃል። ጥበብንና ተግሳጽን ይልቃልና ሰነፍ ጥበብን አይቀበልም። ብዙ ጊዜ ከመከራችሁ ምክር የማይቀበል ልጅ ካለ እሱ ሰነፍ ነው። ምንም ነው የሚልቀው? ጥበብን ይልቃል። የእግዚአብሔር ቃል ለጥበብ ይመክረናል፣ ያስተምራል። እንደ እግዚአብሔር ቃል ብንኖር አንቀጣ፣ ቅጣት አይመጣም። ማንም እኔ አሁን እንደ እግዚአብሔር ቃል ብሄድ ማን እኔን የሚነካው? ማን ይከሳል? እኔ የተኛው ስብሰባ ለኔ ይኖራል። አንድም ሰው አንተ ሽማግሌ ያስፈልግ ሀኑ ማሩንዱ ምቼ ወዮ ዋይሴ ወምላ ማን ሹኮክ ዋሰገደ ዘይም ሰቢል አንጊ ማለካ አኒ ለመታ አሜን ከሰገደ ሰይኦም ስላይደ ይዋይን ሐራም ነው መርመታ አሜን ነው በቃ ዋሰገደ ሰይም ሞጊ ማነስ ዋይ ወጣን ሶኮኪ ይሄንን መጽሐፍ ቅዱስ ወጭኩይ አዊን ሎምበስሶዮ አዳን ቀዋ ሾለውኮ ቀዋው ቃላት ጸማራይ ቢሽሶክ ሰነፍ የሚለው ነገር አዳም ሰነፍ ነው። ለአዳም ክብር ነበር የሚገባው፣ ለአዳም ምቾት ነበር የተሰጠው። ያን የተሰጠው ክብር አላወቀም። እዚህ ጋር በኢሳይያስና በማቴዎስ ወንጌል ሲናገር በሁለቱ ቦታ ሁለት ነገር አለ። አስቡ። ኢሳይያስኔ አንከልሰቁሞ ማታቀሽ ካሱሞ ካሱም ማቅቾ አዲቱሞ ሄጌቆቱሞ ሚሽሶ ይሽሱሞ ቆርጦ መጌጊ ሆሩሞ ግምብነ በጌግ ደናምስ ሙልሞ ጨፋ ኢዲያ ቢሶ በሰማቲሱሞ ኩአቂቺ ደናምሾ ኮያ ኤገሩሞ ማሩንኮኒ ደበዳ ዋሮ ማቀራራል ሚሹኮ ሎመና ከያሌው ለምን ሎመን ዋሌ ይሁዲ ዮን ተከለው ማኒ እስራኤል ለምን ማኒ ዊት ተካካቁቶ ፈራቴ ኤሴ ካኢቾ ኢተንስተከ ኢፋታን አየተ ኢኮስ ኩሌ አና ቆርጦሩሞ ዋጊሱሞ ካንደና ወዲሱሞ እና ሄጌጋ ኦቱሞ ሞቻጌና ሆሩሞ ሹኩናታ ዲቱሞ ኤርኑምሽም ነብኩይ ቀራራል ምሽኮ ከማንቺና ይና ካረቴ ወኪም ኮቢትሻይ በማቴዎስ ወንጌል ያለው ደግሞ ምሳሌ ነው። እኔ ደግሞ ሌላ አገር ሊሄድ ለአንዱ 5 ብር ለአንዱ 2 ለአንዱ 1 ሰጠው። ስለዚህ ጉንዳይ ገራ ነገከም ጉዳይ የሚሆን አንውም ሉ ኢሲ ገሪ ማሲሳ ለኦንቱም ኦንትርቢሱኮ ለሙም ላምትርቢሱኮ ማቱም ግን ዋማ ይገርኩ ካን እንደም ፈራቴ ይይማም ከበኒን ዋው ሲዶት ዲከም ከበኢኒ ማማን ካው ቄራሳ ባርዛቀ ቄራሳ የሰደም ጉንዱሳር ወዲ ኢኒ ባስ ጉንመር ካውሮሎ ማትማቲን ኢንቀ ቢትሩ ማትማቲን ጀጅጋ ማትማት ሎ ቀጣው ማትማቲ ሸፋፍሳ ማትማቲ ሙሉ ጫቀዳልሳ ማትማቶሪ ሙጎዲ ሄማክሳ ኪቲስ በቃ ሀገር ቦዶ በቃ ከአን አቦ አኔቲ አን ጉንዱ መስሊከዩ ዋይ ፊተም ቀሮሞ ዮቀዲ ቻዋቴ ማይሆሽ ኤ ደሜዩ በርገደለ ዮማች ካውዋም ኮዋቴ በቶ ምን ይዋኔ ከወሮ ወኑ ካኔ ደማታ በቃ ኩቀብ አኔ ኮይ ሞሞይስ ኮይ ኩረም ኮይ ተማሪካቱ ይዋላለም ለአንዱ 5 ለአንዱ 2 ለአንዱ 1